አብሮ እዛው የተለመደ ቦታ ነኝ። ማን ነው? ባለፈው ያስተዋወቅኩሽ ታናሽ ብራዘሬ ነው። እሱን ሳልነግር ባለፈው ክለብ ሴቶች ጋር ይቻላልኝ። እንዴ በንብር ነው እንደዚህ የሚቀልለው? ብራዘር መጥቻለሁ። ምን ነበር? ሁሉም ልብስ የቆሸዋልና አንዱ ላይ 100 ብር ሳሙና ወይ በለኝ። ዛሬው 200 ብር የለም እንካሳም ነው። ማዘርም ደውላ አልመለስኩም። የካርድ ግጨኝሽ ሳፋሪኮም ኢትዮ ቴሌኮም። ኧረ ብራዘር ተረዳኝ እንጂ ሲጀመር በምን እንደደወልክ አልጠየቅኩም። ችግር ሌላ ነገር ከሆነ ቤት እንገናኝ። ባለፈው እኮ የማንሄር መግዣ ብር ሰጥቻለሁ ያልከኝ አልሰጠኝም። አንቺም ሂደሽ ልትጨፍሪበት ነው? ኧረ እኔ ጭፈራው ቤት ሂጅ አላውቅም። እና ባለፈው የተገናኛችሁት ቸርች ነው? ወንዶች ጉዳይ የሚኮራበት ምርጥ አባላችሁ ትችላለህ። የምር ማን አንተ በጊዜ ነቅታል። እንደዚህ የሚበላ ስንት ሰው አለ? ማን አረ እንዲህ እሱን ከወንድሙ ጋር አቀሳስራ ለራሷ ሴት አፕል ተመቻች ልበይ። እና ያ ቲሸርት ስንት ነው? የትኛው? አውስ 3500 ብር። ያ ነገር ምንድነው? ካሜራ ነው። ይሰራል? አዎ በደንብ ይሰራል። ሜላት ተቦነሽ ሜላት ልብስ ወድቆ ማለት ነው። ወድቃ ነበር? አዎ ወድቆ ነበር። ከዛ አነሳውልኝ። አልገዛውም። በቃ ግን ካሜራው ቀርጾኛል። ቲሸርቱን ሳነሳ በደንብ አድርጎ ቀርጸዋል። ለካካ በቃ ስትፈሱት ሜንሽን አድርጉኝ። ኧረ ይመቸው። ማን እዚህ ላይ ሜንሽን ከተደረግክማ በቃ አለቀልህ እኮ። ይሄ ከግድያ ሙከራ አይተናነስም። ምንድነው አንተ አይታሰርቅም እንዴ? ያው ስራ ስትሰሩ እየተጠነቀቃችሁ ብዙ ችግር አለ ከዚህ በኋላ ማለት ነው። ባንተ ተማመናለሁ። መቼም ተቀብለልኝ እንዳፈራ ጨርሼ ልመጣለሁ። ችግር አለ እንዴ? ኧረ ችግር የለም። ደኑ ያሉክ ይናዳ። ኧረ እሱ ልኮኝ ነው ለካካ እችላለሁ። እኔ ግዴም እችላለሁ። እኔ እንደውም ሞራል ነው የሆነኝ እውነት። Are you the one who sent this guy? ለካካ እንዴ